ወይኔ ተቃጠልኩ! ወይ ተቃጠልኩ! ይሄ ወንፊት ምን አይነት በረኛ ነው እንደው! አይ ወናና አንተ ሰው መና ምን ሳረግ ነው አንተን የደገፍኩት እንደው ሁለላ እንዳሸነፍን ብዬ ፈንጥዬ ባለቀ ሰዓት እዚህ ዘላለሁ ብሎ ኳሷ በዚህ አገባብ ይሄ አይ ወናና የሰው መና ዝናሽ! ኧረ ዝናሽ! ማነው? እማዬ ሻወር ናት። እስቲ እናትሽ ውይ ጋሽቤ እንዴት ዋሉ? እማዬ ሻወር ነኝ ነች። ደግሞ አንቺ ማን ነሽ? ሀና ነኝ። የእማዬ ልጅ ሀና። ሀና? አዎ ሀና ትመሳሰያለሽ ልበል ከዛ ከሆነ ና። ኧረ በስመ አብ! ኧረ ጋሽቤ ምን አደረኩ? ካልሽ ይሁንሽ ይሁን። እኔ የምለው ነይ ወዲህ እስኪ ኳስ ትወጃለሽ? ታያለሽ? ለመሆኑ የማን ደጋፊ ነሽ? ምን ነው ሰው ጥራ ቢሉት እራሱ መጣ አሉ። በይ ከአንቺ ጋር መግባባት አንችልም። አስተላለፍ ልቀይርና ሁለት አንድ አድርጌ ከእናትሽ ጋር ብጫወት ይሻለኛል። ቻምፒዮንስ ሊጋችንን ሄደን ማየት አለብን እንዴ! ማድሪድ እኮ ከአርሴናል ዛሬ ጥሎ ማለፍ አለው እንዴ! እዛ ሄደን በትንሽ ደግሞ እስክሪን ቁጭ ብለን እንኮመኩማለን እኮ በበዓል ምግብ በዓላት ጨርሻለሁ መጣሁ። እንግዲህ መቼም የአሁኑን በዓል ለየት የሚያደርገው ምን እንደሆነ ታውቂያለሽ? በዓሉ የሚከበረው ሊቨርፑል ፕሪሚየር ሊግን ሊበላ በተሰናዳበት፣ ያው ደግሞ ማድሪድ ሻምፒዮንስ ሊግን ሊበላ በተሰናዳበት ወቅት መሆኑ ነው ለየት የሚያደርገው። ጋሽቤ ግን እኔ አንድ ጥያቄ ብታይወልሽ። እሺ እንደዚህ የውጭውን እንኳን እንደሚከታተሉት የሀገሮች ይከታተሉታል። እኔ ሽፈራው ኧረ ምን በወጣኝ እነሱ ናቸው የሚከታተሉት። እኔ አልከታተላቸውም። ዝኔ ዝኔ እንኳን እንዴት ነሽ? ደህና ነሽ? ደህና ነህ ወይ? ዛሬ ይቀወጣል፣ ፓርላማው ይቀወጣል፣ ጀለስ ይንቀጠቀጣል። የቆረጥነው ቤት እንዴት ነው? በላል እንዴ? አዎ በላል። እና ሽርምሽን አውጪ ሆናና አስበላት። ያ ወንፊት አስበላት። እሰይ እንዴ! እማዬ አንቺ ጭራሽ በዚህ ነው ለካ 1 ኪሎ ቅቤ ይገዛ ስልሽ እምቢ ብለሽ ግማሽ ኪሎ ለቤት ይዘሽ ዝም በይ። ለዛ አዋቂ ሳወራ ጣልቃጥም ነግሬሻለሁ። አሁን ግቢና ሽንኩርቱን ልጠጥ ወይተሽ ጠብቂ ነግሬሻለሁ። ዶሮ አራቱን ደግሞ ሰዓቱን ጠብቆ መጥቶ እንዲያደርግልኝ ግቢና እንዲያውም እንግዲህ እኛም ማድሪድ አሸንፎ ሲመጣ በድል ተመልሰን አያሆሆ ማታ ነው እያለን ዶሮውን ከፋሲካ ጋር አብረን እንበላለን። አረማኔ ጋሽቤ ምን እያላችሁ ነው? ምን አልን? በዚህ ዕድሜያችሁ ኧረ ሼም ነው እውነት ማርያምን ሼም ነው እንዴ! እድሜያችን ምን ሆነ? ቆይ በዚህ ዕድሜያችን ኳስ መደገፍ አትችሉም ልትይን ነው እንዴ? እግር ኳስ እኮ ስፖርት ድንበር ዘለን ነው። ዘር፣ ብሔር፣ ሃይማኖት አይል። እሱ ልክ ነው። ግን መጀመሪያ በሰው ወርቅ ከመልመል በፊት በራስ ወርቅ ነው መልመል ብዬ ነው። እንዴት ማነሽ ሆናና ማለት ሀና፣ ይኸውልሽ እንግዲህ ገና የማድሪድን ጨዋታ ሳናይ ጉዳችንን አትከሽክሽ። እሺ አንድ ጥያቄ ጠይቃለሁ። ጥያቄ? እሺ ጠይቂ። ተመለሳችሁ 1 ሺህ ብር ከእናንተ። 1 ሺህ ብር? 1 ሺህ ይሁና። ቤቴ ነው በይ። አልመለሳችሁ እኔ የምላችሁ ፈጽማለሁ። ይሁን። እሺ ተስማማችሁ? እሺ የድሬዳዋ ከነማ እግር ኳስ ግብ ጠባቂ ስሙ ማን ነው? ግብ ጠባቂው መመካከር ይቻላል? በረኛው ነዋ። መለስናለ ልጄ። ኧረ በእናትሽ እማዬ እፈሩ። ለዚህ ነው የተመካከራችሁት? አዋ ኧረ ሼም ነው እውነት ሼም ነው።
አሁን የድሬዳዋ ከፍተኛ ዲቪዥን የሚሳተፉ ቡድኖች ስንት ናቸው? ቡድኖቹ? አዎ ቡድኖቹ ይሄን እንኳን አናውቅም። ይለፈን በጣም ጥሩ ነው። በጣም እኔም አልፈዋለሁ። አልፌዋለሁ። ሶስተኛው ጥያቄ ይሄን ከመለሳችሁ በጣም የድሬዳዋ ስፖርት በስሩ ስንት የስፖርት ዘርፎች በስሩ መመካከር ይቻላል። አንድ ነው። ምን ሆንሽ? አንድ ነው አይደለም። የወንዶች እግር ኳስ፣ የሴቶች እግር ኳስ፣ ብስክሌት፣ ዋና፣ ቦክስ እነዚህ ሁሉ አሉ። ይሄ ሁሉ አለ በስሩ። አንቺ መቼ ነው እንደዚህ የበዛው? ወይ እንደዚህ ነው አያችሁ። እናንተ ድሮ ላይ ነው ፖዝ አድርጋችሁ የጠራችሁ ብላችሁ አንቺ አዳንቺ አቁም ሸፌ ጨዋታ ለመጠን ነው እንጂ እሷ ወሬ ከጀመረች ማብቂያ የላትም። አዎ ግን ጥያቄዋ ተመቸኝ እኮ እባክሽ። አንቺ ትለቀው የለን ይሄን ጥያቄ ሆናና በያት እኮ ትለቀዋለች። ጨዋታ ያነሳዋልና ሆናና ብትይ ምን ትዝ አለኝ መሰለኝ? ከትላንት ወዲያ ቀፊራ መሄድ ዶሮ ለሚስቴ ልግዛ ብዬ እዛ ጉድ ስል አንድ ወንፊት ያዥ ማየት ወንፊቱ ይሸጣል ስለው አዎ አለ። እንዲያው ዋጋው ስንት ነው ስለው ምን ቢለኝ ጥሩ ነው ሆናና ከተዘዋወረበት 2 እጥፍ ነው። እሺ እንግዲህ የምታረጊልን አድርጊና አይደለም እንዴ? አንደኛ ዛሬ ማድሪድ ብሎ ጨዋታ ማየት የለም። ምን ማለት ነው? ሁለተኛ በረዝዳታ ጀምሮ ሜዳ ከተማን ትደግፋላችሁ። እንዴት አድርገን ነው የምንደግፍ? አንቺ ስላልሽ ነው እንደምንደግፍ። ሰላም ለዚህ ቤት ይሁን፣ ሰላም ለዚህ ቤት ይሁን። እንኳን አደረሳችሁ። ትንሿ እንኳን አደረሳችሁ፣ እንኳን አደረሳችሁ። ምነው እንደው ሳትደውል ድንገት እንደው ተከሰት? ድንገት የተከሰትኩት ፈንጠዝያ ያስፈነጥዛችሁ ነው። ደህና ነህ? ደህና ነኝ ጋሼ። እንዴት ነው? ደህና። ማነው መምጣቴ ደስ አላችሁ? ደስ ስላለሽ ደስ ብሎኛል፣ ደስ ብሎኛል። እኛም እኮ ደስ ብሎናል ጋሼ በመምጣቱ። እንደውም ይገርሞታል ዛሬ እሳት የላሰ የጥሎ ማለፍ ጨዋታ አለ አርሴ ከማድሪድና በባህል ምድር አስገራም ትላለች። ያሟል እብድ ነህ። ለስንት ነገር ስንጠብቅ አንተም በፈረንጆቹ የእግር ኳስ አባዜ ተጠናውተህ እስረኛ ሆነልኛል። ሚላይ አባዬ ከመንገድ ማለት አይመጣው ግባና አረፍ በል። እኛ መንደር ውስጥ ለብሳለን እዛ ደርሰን ስንመጣ እናጫው ለቅሶ አዎ ታያቸው ሁለቱ የተወዳጁበትን ምክንያት አውቀዋለሁ። ፍየሉን እዛ እያሳሰርኩ የምታወሩትን ሁሉ ሰምቻለሁ። አይ ጊዜ እናንተ ተበላጭታችሁ ታዲያ ትውልዱ እንዴት ይሆን? ወደ ኋላ ትመልሱኝ በእናንተ ምክንያት። አርሴማ እንችላለን ሰማለህ። የድሬዳዋ እግር ኳስ ያኔ በእኛ ዘመን ገልበት ብለን ነው የምንደግፈው። ያ ሁሉ ክለብ ኮተኒ፣ ባቡር፣ ኡጋዴን አንበሳ፣ ፖሊስ፣ ህንፃ። ኧረ ተወኝ
ለኢትዮጵያ የሚሆን ተጫዋች ያፈራ ነው። ሁላችንም በጋራ ስቴዲዮም ገልበጥ ብለን እየሄድን እየደገፍን ነው። አባዬ በድሮ በሬ አይታረስ ዛሬ አሉ። ዛሬ እኮ ሁሉ ነገር ተቀይሯል። ተበይ ጊዜ ቢቀየርም ማንነት አይቀየርም። እናንተ ናችሁ እንጂ በእጅ የያዙት ወርቅ ሆኖባችሁ ከራስ ወርቅ በላይ የለም፣ ከራስ ማንነት በላይ የለም። አባቴ ያፊኩርት ይበል እውነት ዛሬ እንኳን መጣ። በዚህ ንግግር አይደለም ጋሽቴና ማየት የመንደር ወጣቶች ከጠቅላላ ነው ከነጭ አምላኪነት የሚመለሱት የሀገራቸውን እግር ኳስ ቢደግፉ እውነት አውቃለሁ። ልክ ብለሻል። አዎ አይ እኮ እንትን ነው ጋሼ ማለት አሁን እርስዎ የተናገሩት ንግግር በእርግጥ ውስጤ ነው የገባው። እኔም እኮ ምንም ቢሆን ድሮ አባቴ ምድር ባቡር ስፖርት ክለብ አጥቂ ነበረ። አጥቂ? አንተ ተጠቅተህ ትውልዱን እያጠቃ ነው። አጥቂ ይላል። ምን ይላል ይሄ? አባዬ ይኸውልህ እኮ እኛም እኮ ብንሆን የውጭውን በጣም እንደግፍ እንጂ አዎ ጋሼ፣ አዎ ሩጫ በተለይ አትሌቲክስ ሲሆን ጋሼ በደንብ ነው የምንደግፈው። በርቱ አንበሳት በርቱ ከዛ ነው። እውነት ሀገር ማለት አያቴ ሁሉም ነው አይደለም? ልክ ነው። ስፖርቱ፣ እኛ፣ ጋራው፣ ሸንተረሩ፣ ሀዘኑ፣ ደስታችን ሁሉም በሀገር ጉዳይ ተነጥሎ አይደገፍም፣ አይታይም። ልክ ነሽ፣ ልክ ነሽ፣ ልክ ነሽ። አዎ እኛ ነን መሰረቱ። አሁን ሁለተኛ የከፍተኛ ዲቪዚዮን የሚባለው እድሜ ለድሬዳዋ ቴሌቪዥን በቴሌቪዥን ስመለከተው አይቼ ስቴዲዮም ሲሄድ ጭር ብሏል። ማንም የለም። ግን ወጣቶቹ የሚጫወቱት ጨዋታ ወደር የለውም። እንዴት እንደሚያምር እነኝን ወጣቶች እየደገፍን እያበረታተን ተስፋ ሳይቆርጡ እግር ኳሱን መመለስ ነው እንጂ ባዶ ስቴዲየም ሲጫወቱ እንዳው ትንሽ ነውርም አይደለም። ደግሞ እስቲ ያስቡ ማለት አርሰናል ባንቺ ይሁን ደግፉ፣ መልካሙን ውሰዱ፣ ግን የሀገራችሁን ደግሞ አትርሱ እንዴ! የገዛ ክለባችንንና ሀገራችንን ለመደገፍ እኮ አንድ ጊዜ ማሰብ አይጠበቅብን። በመኖራችን ብቻ መደገፍ አለብን። ምንድን ነው ላ በሉ እንግዲህ ይኸው ዛሬ በዚህ በበዓል ጨዋታ ልታዩ፣ ሌላው ይቅርና በፈረንጅ አባዜ መታሰራችሁ በዓል ወግ ስርዓታችሁ አመት ባላችሁ ሁሉ ትታችሁ ሄዳችሁ ኳስ ነውንም አይደለም፣ ለደስታም አይደለም። ፍየል ይዤ የመጣሁት ለምን? ባሉ ሴቶቹ ግቡና ዶሮውን ስሩ። ማን አንተ? አቤት ጋሼ። አቤት ትላለህ። አጥቂ ስማ፣ አንተም ናና ከኔ ጋር ፍየሉን አለ መላመላ እናድርገው። በዓሉን ካከበርን በኋላ እንዳውም በሚቀጥለው ሳምንት ከፍተኛ ዲቪዚዮን ወሳኝ ጨዋታ አለ። ሄደን አብረን እናያለን። እሺ ኦናና ማለት ያና ድሎ አዘጋጅ ድሎ